ፋኖ ወልዲያ ሰላም ቼ ዛሬ በእንዲህ ተከስቻለሁ። ያው ምንድነው መሰኛ ነቁ ሀረሰክ ኳ ዱፓ በተአዮ ጩፓ አዘሃዤ ሼ ጠቁ ፋ ወይም ፋ ላይ ቁመናል። እንግዲህ ስለ ፋኖ ነው የምንነጋገረው። ፋኖ በጎጃም ፋኖ ስለ ፋኖ ነው የምንነጋገረው። ፋኖ በጎጃም፣ ፋኖ በወሎ፣ እንዲሁም ፋኖ በጎንደር፣ ፋኖ በሸዋ የተበታተነ አንድነት የሌለው ትግል ማለት ይቻላል። በእንዲህ አይነት ትግል ነጻ እወጣለሁ ብሎ ማሰብ ከንቱ ድካም ነው። በእውነቱ እኔ ፋኖ ቢያሸንፍና ይህን መንግስት ቢጥል በጣም ደስተኛ ነኝ። እውነቴን ነው የምለው። ነገር ግን በዚህ አይነት አካሄድ የሚቻል አይደለም። በቃ የነጻነት ትግል ራስን መስዋዕትነት ማድረግ ያስፈልጋል። እንዲሁ ጥጋ ጥጉን እየሄዱ እንደዚህ አይነት ነገር ወይም ማጋጣ አሁን ትናንት ወልዲያ ደሴ ገባን፣ ወልዲያ ገባን ምናምን አይነት ነገር ነበረ። ዛሬ ደግሞ ወፍ የለም። ምንድን ነው? ምን አይነት ኦፕሬሽን ነው እየተካሄደ ያለው? ምንድን ነው ጥናቱ? መሪ በቃ ማለት የሆነ ወታደራዊ ሳይንስ እንዴት ነው? ምንም እኮ በቲዮሪ የተገኘ ባይሆንም በልምድም መገኘት አለበት። ኦልሬዲ እንግዲህ ከህወሀት ጦርነት ጀምሮ ፋኖ በትግል ላይ ነው። ከመንግስት ጋር ሆኖ ህወሀትን ወደ ትግራይ ዘምቶ ወግቷል። አሁን ደግሞ ከብልጽግና ጋር እንኳን ወደ 2 አመት እያስቆጠረ ነው ጊዜው። በዚህ ጊዜ ውስጥ የሆነ ልምድ ማግኘት አለበት። የጦር ስትራቴጂ መንደፍ አለበት። በቃ ሳይንሳዊ የሚባሉ ነገሮችን ከሞላ ጎደል ማወቅና የሆነ ስትራቴጂዎችን መለየት እና የጉሬላ ውጊያ በምን አይነት መልኩ መደረግ እንዳለበት እንደዚህ አይነት ነገር በቃ አንድ ነገር ኦፕሬሽን አድርገን ለምሳሌ ወልዲያ ትናንትና ኦኬ ትክክል ነው። ወደ ወልዲያ መቃረባቸውን እና ወልዲያ ዙሪያ መድረሳቸውን እንዲሁም ከመከላከያ ሰራዊት የመከላከያ ወታደሮችን ፋኖ መማረኩን አይተናል። ከታማኝ ምንጮችም እንዲሁ ከቤተሰቦቻችንም ሰምተናል። ይሄ ትክክል ነው። አዎ ብዙ ስናይፐር፣ መትሬስ፣ የተለያዩ ክላሽንኮፎችን ምናምን ማርኳል። ነገር ግን በእንደዚህ አይነት እንትን መንግስትን እጥላለሁ ማለት አይቻልም። እንዴ መንግስት ማለት ግዙፍ በጣም ትልቅ ኃይል ያለው ነው። ኢትዮጵያ ውስጥ በቃ የሚዘምት ዛሬ እዚህ ብትማርከው የሰው ኃይል ነገም መንግስት የሰው ኃይል እንደ በቃ ፋብሪኬትድ ነው፣ ማምረት ይችላል። ወዲያውኑ ወታደሮችን ወዲያውኑ ማድረግ ይችላል። ወዲያውኑ ግን በእንደዚህ አይነት ሂደት እስከ መቼ ነው የሚቀጥለው? በዚህ መሀል ህዝብ የሚባል ነገር አለ። ተማሪዎች አሉ፣ የጤና ጉዳይ አለ፣ ሆስፒታሎች፣ ትራንስፖርት አለ። ይሄ መስተጓጎል፣ በዚህ ላይ የኢኮኖሚ ውድነት አለ። ስለዚህ ይሄ ህዝብ የአማራ ህዝብ ከመጠን በላይ እየተጨቆነ ነው። ስለዚህ ፋኖ አንድና አንድ በቃ ለነጻነት የሚታገል ከሆነ አሁን ፋኖች በአመራርነት ካሁኑ በጫካ ውስጥ ካሁኑ በእንትን ውስጥ እያሉ እኔ ነኝ በሚል ነገር እርስ በርስ አሁን ደግሞ ወደ አንድነት መጥተናል ብለዋል። ኦልሬዲ ግን አንድ መሆን አይችሉም። እርግጥ ነው አንድ ወሎ ከጎጃም ጎጃም ከጎንደር አንድ መሆን የሚችል አይደለም። እንትኑ አንድ አማራ አንድ አንገት አማራ አንገቱ አንድ ነው ምናምን ይሄ የማይሆን ተራ ውሃ የማይቋጥር እንትን ነገር ነው። ይሄ እንደዚህ አይነቱ መንግስትም ይሄን ነው ክፍተት ተጠቅሞ እንትን እያለ ያለው። በትክክል በእንደዚህ አይነት ሳይሆን እንዲሁ
ይህን መንግስት ለመጣል በቃ ይሄ መንግስት በሁሉም ላይ በወሎም ላይ በጎጃምም በሁሉም ላይ እንዳለ በመላ ኢትዮጵያ ላይ መኖር የለበትም። ይህን መንግስት ለማውረድ እንተባበር። ከዚያ በኋላ ደግሞ ህዝባዊ ነገር እንዲመጣ እናድርግ እንጂ አሁን ፋኖ ተሳክቶለት አሸንፎ ቢመጣ ወደ መንግስትነት አይሆንም። አስቸጋሪ ነው። በጣም ከባድ ነው። ማንም የሚቀበለው የለም። መጀመሪያ እዛ መድረስም አይቻልም በዚህ አይነት አካሄድ። እንዴ ህወሓቶች ምን አይነት ውጊያ እንዳደረጉ አይተናል እኮ። እርግጥ ነው ብዙ ህጻናቶችን ብዙ ወጣቶችን ገብረዋል። ሚሊየንስ ሰዎችን ገብረው ደብረ ብርሃን ድረስ ቢደርሱም ነገር ግን 27 ዓመት በህዝብ አክትፍ ተብለው የተጠሉ ስለሆኑ ወደ አዲስ አበባ ቢገቡ ደግሞ ተውጠን እንቀራለን ነው። በቃ ምንም አይችሉም፣ ተመለሱ ማለት ነው። መግባትም አይችሉም። በዛ ላይ የድሮን ጭፍጨፋ አለ፣ ምን አለ። አሁን ደግሞ የመከላከያ ሰራዊት ይመስለኛል የተለያዩ ድሮኖችን ታጥቀዋል፣ ብዙ መሳሪያዎችን ታጥቀዋል እና ብዙ መስዋዕትነት ያስከፍላል። ነገር ግን በእርግጥም ቆርጦ ህዝቤን ነጻ አወጣለሁ ብሎ የተነሳ ተዋጊ ኃይል ከሆነ ፋኖ ይህን መንግስት የፈለገውን አይነት መሳሪያ ቢታጠቅ መጣል ይችላል የሚል እምነት አለኝ። ይሄ የማይናወጥ እምነቴ ነው። ነገር ግን የነጻነት ታጋዮች የሉም። አማራ ክልል ውስጥ ያለው የነጻነት ታጋዮች አይደሉም። አስረግጠን 4 ነጥብ መናገር እንችላለን። አዎ እርስ በርሱ ገና እዛ ሆኖ እኔ ነኝ መሪ እያለ እየተባለ ያለ ኃይል፣ አንድነት ያጣ ኃይል እንዴት ነው የፌዴራል መንግስትን አሸንፎ አዲስ አበባ ገብቶ ስልጣን ይዞ ምናምን በዚህ ላይ በብሔር የተከፋፈለች ሀገር እመራለሁ ብሎ ማሰብ አይሆንም እንዴ አባቴ። ሲስተሙ ጋር መሄድ አለብህ። አሁን ህዝቡ ምንድን ነው አይደለም የሌላው ህዝብ፣ የራስህ ህዝብ፣ እዛ ያለው ህዝብ እኔ የአማራ ክልል ተወላጅ ነኝ። እያንዳንዷን ነገር እሰማለሁ። የመጀመሪያ ስሜቴ እና አሁን ላይ ያለው ስሜቴ አንድ አይደለም። ፋኖ በሚባሉት ታጣቂዎች ላይ ምንም አይነት እምነትም ምንም እንትን የለኝም። አዎ ሰዎች እንዲሁ ፕሮፓጋንዳ በዩቱብ እንደዚህ የዚህ ምስማ በቃ ፈርሷል መንግስት እንዲህ ነው፣ 1 ወር ነው መስከረም ለፋሲካ እዛ ጠብቁ፣ ለአዲስ ለዘመን መለወጫ አዲስ አበባን እንጠብቁን እየመጣን ነው እንዴ አባቴ። እንደዚህ አይነት ቀልድማ አይሰራም እንዴ። ህዝብ ምንም የኢኮኖሚ ጫና ቢኖርበትም ምንም መንግስትን ባይደግፍም ግን እንደዚህ አይነት የተልከሰከሰ አካሄድ ይዘህ ነጻ ወጣለሁ እያልከው ደግሞ ከአንተ ጋር አብሮ ይሆናል ማለት የማይቻል የማይታመን ነገር ነው። ኦልሬዲ ህዝቡ አሁን በቅቶታል፣ ተንገፍግፏል። በተለይ ገበሬው እንዲህ ብዙ ህዝብ ብዙ ውጭ ያለው አካል የማያውቃቸው ነገሮች አሉ በተለይ እዛው ህዝቡ ግን እዛ ጋር ፋኖ ምን እያደረገ እንደሆነ እርግጥ ነው በትክክል ዓላማ ያላቸው ህይወታቸውን መስዋዕት እያደረጉ ያሉ ታጋዮች አሉ ፋኖች። ነገር ግን ሁሉም አንድ አይደለም። በዝርፊያ የተሰማራ አለ። የራሱን ነገር በእለት እለት እየዘረፈ በተለያየ በሶስተኛ ወገን ሀብት የሚያካብት አለ። እንዲህ አይነቱ ነጻ አውጪ እንዴት ነው የአማራን ህዝብ ነጻ ያወጣል ተብሎ የሚታመነው? አረ ጎበዝ እንዴ! በተለይ እኔ ቲንክ እርግጥ ነው የወሎም ህዝብ ቢሆን ይህን መንግስት ይደግፋል ማለት አይደል። ይህን መንግስት አይደለም የወሎ ህዝብ ራሱ የኦሮሞ ህዝብም አይደግፈውም። ግልጽ ነው። በቃ የአብይ መንግስት ዲክታተር ነው። ሀገሪቱን ወደ ድህነት አሮንቃ ውስጥ ከቷል። እንዲሁ ዝም ብሎ በፕሮፓጋንዳ በወሬ አየር ላይ የተንሳፈፈ ብልጽግና ነው እንጂ መሬት ላይ የወረደ ብልጽግና የለም። አባይ ግድብ ላይ ሄዶ ከዳንኤል ክብረት ጋር ያለውን ነገር አይተናል። አባይ ግድብ በመለስ ዜናዊ የተጀመረ ነው። ድፍረት ያስፈልጋል። ዋና ትልቅ ድርሻ የሚሰጠው መለስ ዜናዊ ነው። እንዲያውም ደፍሮ ቆራጥነት የፖለቲካ ስራውን ሰርቶ እዚህ ለመድረሱ
ስመኘው የሚባል ሰው ደግሞ አለ። 65% የግድቡ 65% ከተጠናቀቀ በኋላ የተገደለ ሰው። አብይ አህመድ ግን ከዳንኤል ክብረት ጋር በጉባ ላይ ባደረገው ቃለ ምልልስ የስመኘውን ስም እንኳን ማንሳት አልፈለገም። ይህ በብዙ በሚሊየን በብዙ ማክሲመም 100 ሚሊዮን ኢትዮጵያ ህዝብ አይ ቲንክ ይሄን ነገር ዋጥ አድርጎ ዝም ብሏል። የዚህን ሰውዬ ማንነት በደንብ ቁልጭ አድርጎ አይቶታል። ስሙን እንኳን መጥራት አልፈለገም፣ እውቅና መስጠት አልፈለገም። ኦፍኮርስ ያስገደለው አብይ ነው ለሚለው ትክክለኛ መልስ ነው የሰጠው። ብዙ እኔ ገድየዋለሁ እስኪል አልጠብቅም። በቃ ያስገደለው አብይ መሆኑን በትክክል የሚያስታውቁ ነገሮች አሉ። እና ምን ለማለት ነው በአጠቃላይ ይህንንም እያነሳ ያለሁት ይሄ መንግስት በቃ ህዝብ ያውቀዋል፣ በቃ አይፈልገውም። ነገር ግን ይህን መንግስት ለመጣል የሚደረጉ ትግሎች በቂ አይደሉም። በተለይ ታጣቂ ኃይሎች የትግራይ በአሁኑ የህወሓት የደከመ የተከፋፈለ ሻዕቢያ ላይ ተለጥፈህ የምታመጣው ምንም አይነት ለውጥ የለም። ኦልሬዲ ሻዕቢያ ትግራይ በአሁኑ ሰዓት ላይ በዊልቼር እና በክራንቺ የሚሄዱ ወጣቶችን እያየ ካሁን በኋላ ወደፊት መጥቶ መስዋዕት ለመሆን የሚዘጋጅ ወጣት ይኖራል ብለህ ማሰብ በራሱ አይ ዶንት ኖ ትልቅ የሆነ ማሰብ ማሰላሰል አትችልም ማለት ነው። ወይም ደግሞ በቃ ደንቆረሃል፣ ድንጋይ ራስ ነህ ማለት ነው። ወይም ፋኖን መጠቀሚያ አድርገው ወደፊት ፋኖን አስበልተው እነሱ የመምጣት እንመጣለን የሚል የሆነ የደከመ የሆነ ተስፋ ልብ አይሞትም። እንደዚህ አይነት ያጣውን ሰው የነበረበትን ቦታ የለቀቀ ሰው ወደዛ እንትን ለማለት ያን ብዙ እንትን ይላል። ሻዕቢያም ይህንን ነው መጠቀም ቢሆን ነው አብረው ቢሆኑ ሜቢ መሳሪያ በግብጽ በኩል የሚገቡ መሳሪያዎችን ፋኖ ሊያገኝ ይችላል። እስከዛሬም እያገኘ ነው። ምንም ያመጣው ለውጥ የለም። አቅም ቢኖራቸውና ይህን ማድረግ ቢችሉ እስካሁን ግን የለም። ልባቸው ተሰብሯል። አሁን ላይ አባቴ እንደ ድሮ እንትን አይደለም። አሁን ላይ እንደው ቢያስቡት እንኳን ያስቡት እንዲሁ ፋኖን ከፊት አስበልተው እንደው ይሳካል የሚል ያም ሆኖ አይሳካም። ኢሳያስ ሁሉም ተሰዶ በየሀገሩ ተበትኖ ያለ ህዝብ ነው፣ ወጣት ነው። በሀገሩ ላይ ያሉ በስር ላይ ያሉ ታፍነው ያሉ ናቸው። የሆነ መውጫ በር ቀዳዳ ቢያገኙ እነሱም አጋጣሚውን ተጠቅመው ለኢትዮጵያ መንግስት እጃቸውን ሰጥተው ነው የሚመጡት። ስለዚህ ተስፋ የሚደረግበት ትግሉ ተስፋ የለውም የሚለው የፋኖ ትግል በዚህ ነው። ለምን ከትግሬዎች ጋር ከህወሓት ጋር ከኢሳያስ ጋር ተለጥፈ በፍጹም አበደን የምታመጣው ለውጥ የለም። ለምን እነዚህ ሰዎች የደከሙ ናቸው። በቃ ትግራይን ለማውደም ሲባል የኤርትራ ኃይሎች ብዙ አልቀዋል። የትግራይ ኃይሎች ብዙ አልቀዋል። ከመከላከያም ብዙ አልቋል፣ ብዙ ተማርኳል። ነገር ግን መከላከያ የሰው ኃይል በፈለገበት ጊዜና ወቅት ማግኘት ይችላል። ይህን ማመን ያስፈልጋል። ስለዚህ ዛሬ እንደዚህ ክላሽንኮቭ የታጠቀ ወታደሮች ማረኩ ብለህ እንቧ ከሮዬ ልትልና ድል እያገኘው ነው በቅርብ አዲስ አበባ ገባለሁ ልትል አትችልም። ዶማ እሰብ፣ ሂደቶችን የመጣህባቸውን እሰብ። ባህር ዳር ድረስ ደርሰ ነበር፣ ጎንደርን ተቆጣጥረ ነበር፣ ባህር ዳርን ተቆጣጥረ ነበር። ነገር ግን አንድ ቀን ሁለት ቀን አይደለም ሰዓታቶችን እንኳን ማስተዳደር መቆጣጠር አልቻላችሁም። ይህ ግልጽ ነው። በቃ የጎደላችሁ በጣም ብዙ ነገር አለ። ይህን እመኑና ወይ ለአንዴና ለመጨረሻ ጊዜ ችግራችሁን ለመቅረፍ ሞክሩ። ካለበለዚያ መንግስት የጠራውን የሰላም ሂደት ተቀብላችሁ በሰላም ወደ ህዝባችሁ ተቀላቀሉ። በተለይ ህዝባችን ይበቀዋል። እንዴ የትኛው ህዝብ ነው የሚቀበለው? በአሁኑ ሰዓት ላይ ምንም ለውጥ የማታመጣ ከሆነ ወልዲያ መጥተህ አደፍርሰህ ምን ብለህ ብዙ እንደዚህ በድሮን አስጨፍጭፈህ በዚህ እንትን ብለህ አንተ ሂደህ በጥሻጥሹ በምኑ ለከተባር በየጉራንጉሩ ተደብቀህ እንደገና ደግሞ እየወጣህ እንደዚህ አይነት ትግል
አይሰራም አይሰራም። እኔ እውነቴን ነው። የኢትዮጵያ ደግሞ የአማራ ህዝብ መንቃት አለበት። ይህን መንግስት መጣል ማስወገድ ያስፈልጋል። ነገር ግን ከነማን ጋር የሚለውን ነገር ማሰብ እና ማሰላሰል አለበት። እኔ በበኩሌ አሁን ላይ የትጥቅ ትግል መንግስትን መጣል ይችላል፣ ይገረሳል የሚል ፈጽሞ እምነት የለኝም። በቃ በእነዚህ ታጣቂዎች ተስፋ ቆርጫለሁ። እንዲህ ዝም ብሎ ክምር ክምር የሚያክል ሰውነቱን ይዞ የሆነ ዛፍ ስር ከዘራውን ይዞ ቁጭ ተጎልቶ ምናምን ነገር ጎፈሬውን እያብለጨለጨ ምናምን ነገር እንዴ! የህወሓቶች የወያኔ ጸጉር እኮ ተልቶ ነበር አይደል? እንደ አዲስ አበባ ሲገቡ ስናይ ቅማል እየተንጠበጠበ ነበር እኮ ልብሳቸው ምናምን ድሪቶ ነበር እኮ። እንዴ ፋኖ የምትለው እኮ አባቴ እንዴ ጠጁን እየጠጣ አረቂውን ጠቦቱን ምናምን ነገር እንዴ የገበሬውን የሆነ ለቤተ ክርስቲያን ነው ለሰንበቴ እንትን ተሸክመው የሚሄዱት። አሁን እኮ ለፈኑ ነው ግብር፣ ለፋኖ እኮ ነው ግብር። በቃ የጠላና የሞሰብ ምንድን ነው የሚባል ነገር አለ ባህል የሆነ እንትን እና ያን ተሸክመው ምናምን ነገር ስራ ጠላ ሌማት ሙሉ እንጀራ ምናምን ለፋኖ ነው ሄደው የሚያበሉት የሆነች እንትን ቦታ ላይ። ለምን ያው ተገደው ያን ካልሰጡ ደግሞ ነገ በሬያቸው ያንትናቸው ደግሞ ይፈናቸው ይታረድባቸዋል። እና ይሄ ህዝብ ከዚህ ለመውጣት በቃ እኔ አሁን ለውጥ ኢትዮጵያ ውስጥ ለውጥ ይመጣል ብዬ የማስበው እነ ልደቱ አያሌው ጀዋር የጀመሩት በአጠቃላይ የተለያዩ የፖለቲካ ኃይሎች በጣም የተራራቀ እንትን ያላቸው ነገር ግን ኢትዮጵያን ለማዳን በቃ በአንዱ ነው ይህን መንግስት ለመቀየር እና ከዛ በኋላ በንግግር በመስማማት በኢትዮጵያ ስር ሆነው የሚፈልጉትን ነገር ለማግኘት በስምምነት ላይ ያለ እንትን ነው። እንደዚህ አይነቱ በበይነ መረብ ላይ የሚደረጉ አሁን እያየናቸው ያሉ እንቅስቃሴዎች ከትንሽ ጊዜ በኋላ ደግሞ በጣም ገነውና ጎልተው ህዝብን፣ ሰላማዊ ህዝብን አስነስተው መንግስትን መጣል ይቻላል አበዳን። ከዚያ ውጭ ግን ታጣቂ ፋኖ የጎጃም የአማራ የዚህ 13 ሰው 14 ሰው በየጊዜው በየዩቱቡ መግለጫ በእንደዚህ ያበላል፣ በእንደዚህ አንድ ወር ነው የቀረው እንደዚህ ኦፕሬሽን ሰርተህ ወልዲያን ካስለቀቅ ዛሬ ላይ መልሰህ ከወልዲያ የምትባረርበትና እየየ የምትልበት ምክንያት ምንድን ነው እንዴ? ኦልሬዲ 2 ዓመት አለፋችሁ። 2 ዓመት ሙሉ 2 ዓመትን መንፏቀቅ እንዴ! ይሄ ህዝብ መከራውን አየኩ በእናንተ የተነሳ። ስለዚህ ባካችሁ ወይ አገር ጥላችሁ ውጡ ወይ ከመንግስት ጋር ተስማምታችሁ ሰላማዊ መፍትሄን ምረጡ። የአማራ ህዝብ ደግሞ በቃ ሌላው ስለ አሰብ ወደብ ተቃርኖ የሚነሳ አለ። አሰብ ወደብ የኢትዮጵያ ሀብት ነው። በቃ ኢትዮጵያ ኑረንበታል፣ የኖርንበት ሀገር ነው። እንዴ ወደባችን የማርታይም የተገነቡ የነዳጅ ድፍድፍ ማጣሪያዎች የኢትዮጵያ ሀብቶች ናቸው። በአሁኑ ሰዓት ተዘግተው ግመል ነው የሚጠጣበት የአሰብን ወደብ፣ ምንም አይጠቀሙበትም። በቃ ሰሊና የሚባል ቦታ ላይ ጨው ብቻ ነው። ጨውም ኢትዮጵያ ነበረች። የጨው ምርትም ኤክስፖርት አሁን በኢትዮጵያ መርከቦች ነበር ኤክስፖርት የሚያደርጉት። ኦልሬዲ አሁን ላይ ያ ሁሉ የለም። ስለዚህ በአሰብ ጉዳይ ኢትዮጵያውያን አንድ መሆን አለባቸው። ምንም እንኳን እንዲያውም አብይ አህመድ እኔ በዚህ በኩል አብይ አህመድን ልደግፈው እፈልጋለሁ። በአሰብ በኩል አብይም ቢሆን ይህን ካደረገ ነው እስከዛሬውን ያበላሸውን ነገር ሊያስተካክል የሚችለው፣ ታሪክም ሊኖረው የሚችለው በዚህ ነው ብዬ አምናለሁ። የአሰብ ወደብን ካስመለሰ አብይ ታሪክ ይኖረዋል። ከዚያ ውጭ ይሄ በግድቡ ፓርኪንግ ምናምን ገለመለ እዚህ ግባ የሚባል አይደለም። ያው ተሰርቷል። ነገር ግን እንደዚህ ሜጋ ፕሮጀክት ወይም የግድቡም በሌሎች ተጠንስሶ በሌሎች ብዙ ነገር ተከናውኖ እዚህ የደረሰ ነው። ግድቡ ምንም ቢያልቅና ብንደሰትም ነገር ግን ብዙ እንከኖች አሉበት። የነበረው የማመንጨት ኃይል እንደዚህ ካማ
ስንት እንደወረደ ምናምን ብዙ ነገሮች አሉ። እዛ ውስጥ መግባት አዋቂዎቹ ይነግሩናል። ነገር ግን ሀሰብ ወደ ኢትዮጵያ መመለስ አለበት። በዚህ ቆራጥና አንድ የሆነ አላማ ኢትዮጵያውያን ሁሉ ሊኖረን ይገባል። አብይ አህመድ በዚህ ነው ታሪክ ሊጽፍ የሚችለው። ስሙንም ለኢትዮጵያ ሕዝብም አብይ አህመድ ሰርቷል ብሎ የሚያምነው ይሄን ነው። ይሄን ካደረገ ማለት ነው። የአማራ በሌለበት ትግል እንዴት ነው ኤርትራ ጋር ጦርነት ተገጥሞ ሀሰብን ማስመለስ የሚቻለው? እንዴት ነው የአማራ ወጣት ወደ የሀሰብ ወደብን ለማስመለስ በሚደረግ ትግል የማይታገለው? እንዴ አይደለም ሀሰብን ወደብ ለማስመለስ ከኤርትራ ከሻዕቢያ ጋር ለመታገል ቀርቶ ፋኖ የሚባለውን ቡድን ለማጥፋት ከመንግስት ጎን የተሰለፈ የአማራ ወጣት እልፍ አይደለም እንዴ? እንዴ ምንድን ነው የምታወሩት? ጎንደርን የሚወጋው ማን ነው በቀዳሚነት? የጎንደር ሚሊሻ አይደል እንዴ ከመንግስት ጋር የተደራጀ? ጎጃምን የሚወጋው ማን ነው? የጎጃም ሚሊሻ አይደል እንዴ? ወሎ ያለው ማን ነው? ሸዋ ከመንግስት ጋር የተሰለፈ አይደሉም እንዴ? አይደለም ወደ ኤርትራ ወደ አሰብ ዘምቶ የባህር በርን ለማስመለስ የሚደረግን ትግል የማይቀላቀልበት ምክንያት ምንድን ነው? እዛው አማራ ክልል ለሚደረግ ፋኖን ለማውደም እንኳን ከመንግስት ጋር ተሰልፎ ይዋጋል። ስለዚህ ይሄ ከንቱ የሆነ ውሃ የማይቋጥር ፕሮፓጋንዳችሁን ተውት። ሀሰብን ለማስመለስ ዘመቻ ከተጀመረ ሁላችንም እንዘምታለን፣ እናስመልሳለን። ነገር ግን ይህን ከኛ በላይ የኢሳያስ መንግስት ጠንቅቆ ተረድቷል፣ ያውቃል። ስለዚህ በአሁኑ ሰዓት ወደ አሜሪካ ሂዷል ኢሳያስ። ስለዚህ መስማማት ይፈልጋል፣ በአባይ ጉዳይ መነጋገር ይፈልጋል። በሌሎች ጉዳዮችም ከኢትዮጵያ ጋር መነጋገርና መፍትሄ ማምጣት ይፈልጋል። ይሄ ትክክለኛ በቃ ወቅቱን የጠበቀ ነው። ኢሳያስ እዚህ ላይ ስማርት ነው። በቃ ምን ታደርገዋለህ? አትችልም። ገባ ብዙ በዛ በዚህ ብዙ ስትሉ ነበር እናንተ የሀገራችሁ ጠላት ሆናችሁ። መንግስትን ጠላን ብለን እንዲህ አባይ ሲገደብ መንግስትን ህወሓትን ጠላን ወያኔን ጠላን ተብሎ አባይ የፖለቲካ ትርፍ ነው፣ አባይ እንደዚህ ነው፣ አባይ መገደብ የለበትም ምናምን ነገር ከግብጽ ጋር መስራት ምናምን እንደገና ዛሬም ያን ታሪክ ልትደግም ትፈልጋለህ እንዴ? አይሰራም አባዬ። አሁን አሰብ ላይ የሚደረግን ዘመቻ ሁላችንም እንደግፋለን። አቢቹ ወደፊት በዚህ ጉዳይ ላይ በሀሰብ ጉዳይ ላይ ወደፊት በዚህ ላይ እኔ ቀኝ እጄን አነሳለሁ። አቢቹ ለጋ ኦኬ። በቀጣይ ደግሞ ሌላ ፖለቲካ ትንተናዎችን ይዤ ለመቅረብ እሞክራለሁ። አቤ ቶኪቾን ትመስላለህ ግን እንዳትሉኝ፣ እኔ አቤ ቶኪቾ አይደለሁም፣ ልሆንም አልችልም። አቤ ቶኪቾ አባዬ እኔ እንዴ በእርግጥ ጥርሳችን ላይ እና ጥቁረታችን ላይ ልንመሳሰል እንችላለን። ነገር ግን አይናችን አሁን እኔ አይን በጣም ትልቅ ነው። እንደገና ደግሞ እኔ ራስታ ነኝ። ራስተፈሪያ ያ የሚመቸኝ ስታይል ነው። አቤ ቶኪቾ ጋር የሚያመሳስለን ነገር በፍጹም የለም። እሱ የብልጽግና ካድሬ ነው። አሁን እንደውም እየበዙ ነው የብልጽግና ካድሬዎች፣ በጣም ብዙ ናቸው። በቃ እለት እለት የሚሰለሰሉት ነገር አለ። ነገር ግን አንዳንዱን ኤርሚያስ ለገሰ እንኳን ካድሬ በሆነበት ዘመን በቃ እኔ እኮ ግራ ግብት ነው የሚለኝ። ያቺ ቴዲ የምትባልም ሰውዬ እንደዚሁ እንዴት ቅልብስ ብላ አጠፍ ብላ ከኡጋንዳ ወደ ብልጽግና እንደገባች እኔ አይዶን ነው። እንግዲህ እነሱ ያውቃሉ ያዩትን ነገር። በእርግጥ ፋኖን ፋኖን ወይም የሚትሉት በቃ ላርድ እንደ ኤርሚያስ ምናምን በደንብ መረጃው ይደርሳቸዋል። በተለይ ኤርሚያስ ለገሰ የመተንተን አቅምም ብቃትም
አለው። በቃ ግን ያው ካድሬ ነው። በእርግጥ በትክክል ያው ካድሬ ነው። የመንግስት ወገን አንዳንዴ የሚያቀርባቸው ዘገባዎች በቃ የሆነ እንዲሁ አሁን በተለይ እነ ልደቱ በበይነ መረብ ብለው የሚያደርጉትን እንትን ውይይት ለመተቸት የሚሄድበት እንትን በጣም 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 ኤርሚያስ ለገሰ ምን ነካው? በዚህ ልክ ወርዶ ዘጭ እንዴ! ሰዎች እኮ ጆሮ አላቸው፣ ይሰማሉ፣ ያያሉ። በቃ በዛ ላይ ተመርኩዘህ የሆነ እንጂ ዝም ብለህ የካድሬነትህን ስሜት ብቻ ወደ ላይ አድርገህ ለመጨፍለቅ የሆነ ለማጥበብ ለማኮሰስ ትሞክራለህ እንዴ? እንደዚህ አይነት ነገር አይሰራም። ኤርሚያስ ለገሰ ፕሊዝ አስተካክል። እኔ በጣም የምትመቸኝ ሰው ነህ። ነገር ግን አንደው በጣም እንዲህ ዝም ብለህ አሁን እነ ልደቱ ምናምን የሚያራምዱትን ነገር በፍጹም ምንም አይነት አቃቂር ልታወጣለት አትችልም። አለመገደፍ፣ አስተያየት አለመስጠት፣ ያው በእንደዚህ በመታቀብ ላሽ ብለህ ብታልፈው አሪፍ ነው። ከዛ ውጭ ግን ያስ እንዴት ነው አላር ብዙ ሰዎች ባንተ ላይ ያላቸውን እንትን የሆነ ሚዛናዊነትህን በጣም እንትን ላይ ይጥለዋል። እና ፕሊስ ኤርሚያስ ከሞላ ጎደል አስተካክል። ሌሎቹ እንኳን አሁን ሌሎቹ ተዋቸው። ሀብትሽ ነው በየጊዜው ያው አዳዲስ መረጃ ደረሰኝ እያለ ይተነትናል። ሀብትሽ ጥሩ ጉልበት አለው፣ ግን አይቻልም። በቃ መሳይ መኮንን እንዲሁ መሳይና የሁለተኛው ቁጥር 2 ኢሳት እኔ በጣም 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 የሚገርሙኝ በቃ በተለይ መሳይ መኮንን እና ደግሞ ዘውዱ ይባላል። ዘውዱ ሾው ድሉ ይላል። ዘውዱ ሾው በቃ እንደ ሙልጭ ያለ እንደ የሱ ውሸትማ አባባላ ደሬ ይሻላል። ደሬ የሚሻል ይመስላል። የያዝነውን መረጃ ጨረስን። በቀጣይም በዚህ ስለ ኢትዮጵያ ዙም አንልም ፕሮግራማችን ሀገራዊ የሆኑ ወቅታዊ መረጃዎችን ወደ እናንተ ማድረሳችንን አጠናክረን የምንቀጥል ይሆናል። ዜናውን ከወደዱት ላይክ ያድርጉ፣ ሰብስክራይብ ያድርጉና ደውሉን ይጫኑ። ለወዳጅ ዘመዶ በማጋራት የዚህን ወሳኝ መረጃ ተደራሽነት ያሰፋሉ። ጠንከር ያለ በስነ ስርዓት የተዘጋጀ ማብራሪያና ትንተና ይዤ ለመምጣት እሞክራለሁ። አሁን ነው ያወራሁት የተጻፈ ነው። ወቅታዊ መረጃዎችን ወደ እናንተ ማድረሳችንን አጠናክረን የምንቀጥል ይሆናል። ዜናውን ከወደዱት ላይክ ያድርጉ፣ ሰብስክራይብ ያድርጉና ደውሉን ይጫኑ። ለወዳጅ ዘመዶ በማጋራት የዚህን ወሳኝ መረጃ ተደራሽነት ያሰፋሉ።